ዋላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ይመስገን። አሁን በይ እንዴት ናችሁ? ሰላም ሰላም፣ ማኪ ነኝ። ሰላም ሰላም፣ ማኪ ነኝ። እኔም ማኪ ነኝ። ሁለታችንም ማኪዎች ነን። ተገናኝተናል። እንግዲህ ይዤላችሁ መጥቻለሁ። ያው ቅድም እዛ ጋር ነበርኩ፣ አሁን ቦታ ቀይሬ መጣሁ ተመልሼ። አይ ዛሬ እንግዳዋ ነኝ። እሺ ምን ነበር? ወደ ጉዳያችን እንሂድ። አንተ ነህ እንትናን አልፈልግሽም ማልቃት የተባለው ነው? ኃይል እግዚአብሔር ነው። እሺ እሱ ቪዲዮ አላየሽው? ተይ ተይ፣ ልታስፈራሪ ነው። ኃይል እግዚአብሔር ነው ብዬ እንደዛ ብዬ ነው ያመጣሁት። እና ማኪ በነገራችን ላይ ቻናል ከፍታለች። አዎ፣ ስሙ ምንድነው? ማኪ ዩቲዩብ። ማኪ ብላችሁ ታገኛታላችሁ። እሺ፣ የተወሰኑ ጥያቄዎችን ስለ የሆነ ሰው ልጠይቃት ነው የመጣሁት። የሆነ ሰው እሱ አልናገርም ስላለ እንዲህ የሆነ ሰው እንዲህ እያልኩ እናንተን ፈርታ ነው እንጂ ማለት ነው። እንኳን እንዲህ ብዬው ተው፣ እኔ አልነግራችሁም። ተይ አድሎያ አታርጊው። ዋሻው? አዎ ዋሻ። እሺ ምንድነው ጥያቄሽ? ጥያቄው እንግዲህ ከእንትን ስንጀምር ዳግም መችና እንዴት ተወለደ? ሲወለድ ምን ይመስል ነበረ? ከለሩስ እንዴት ነበረ? ጸጉሩ፣ አቀማመጡ? ይገርምሻል፣ ዳግም ሲወለድ በጣም ጥቁር ነበር። በጣም ጥቁር ነው። በዛ ላይ ወፍራም ነው። አረ በቃ ምኑ ቅጡ ይሄው ነው እንግዲህ። በጣም ቀይ ነበረ፣ ቀጭን ነበረ ማለት ነው በመቅድም አገላለጽ። እና የሆነ ነገር ሰምቻለሁ። ወፍራም ነበረችና ልጅ እያሉ ትመታዋለች ሲባል ሰማሁ። ተይ ልታስመጪ ነው። ላስታውሰው ልጁን የቆየ ቂም አታስታውሺው። እሺ ወደ ጥያቄ ስገባ፣ ጥያቄ ቁጥር 1 ወንድምሽ ምን አይነት ባህሪዎች አሉት? ወንድሜ እንግዲህ በጣም ጥሩ ሰው። አይውም ችግር የለውም። በጣም አሳጣፋበታል። እኔ ምን ልበልሽ፣ በቃ እኔ እንጃ፣ ገለጽ ራሱ ይከብዳል። አይ ነገር አንቺ የማታውቂው ነው ወይስ ኦዲየንስ የማያውቀውን? አንቺ የማያውቀው እኔ ማላውቀው ይቅርባቸው ትያለሽ። ያው እንግዲህ በጣም ጸባይኛ ነው። ይሄ ሁሉም ሰው የሚያውቀው ነው። ጸባይኛ ነው እና ደግሞ እንትን ይናደዳል። በጣም ነው የሚናደደው። በዛውም ልክ ይናደዳል። ተናዳጅ ነው። ቁጡ ነው። ቅድም አይደለውም ብሎኛል። ሶስት ቀርጻው ያዙልኝ። አንድ የሚያደርገን ባህሪ ቢኖር በጣም ነው የምንናደደው። ስለዚህ በተራ ነገር ቶሎ ግንፍል አይልም፣ ግን አጠራቅሞ እንዴ። አዎ፣ ግን በጣም የሚያስጠላው ባህሪው ምንድነው? እንዴቱን አያወጣም። በጣም ነው ራሱን በቃ በውስጡ ነው የሚይዘው እና ራሱን ነው የሚጎዳው እንጂ ሰው ላይ ተናዶ ምናምን እንደዚህ ሰው ላይ ብዙም እዚህ ሲጮህ አይቼውም አላውቅም። አንቺ እኔ ላይ ሲጮህ አታዩም? አይ አይጮህ። አንቺ ውስጥሽ እየጮህ አይጮህ። ኧረ እየዋሸች ነው እዚህ ጋር ዋሸች። ያው እኔ ላይ ይጮሃል። ቁም ነገር መጮህ ሳይሆን በቃ አላ መቆጣት ምናምን እንዲህ ለምን አደረግሽ እንዲህ ያናገኛል ብሎ እንትን ነው እኮ ብዙ ጊዜ ስለማይናገር የሆነ ነገር ሲል እንትን ነው የሚመስልሽ ላንቺ። አሁን በጣም ትልቅ ቁጣ ነው የሚመስልሽ ብዙ ጊዜ ስለማያወራ። በተናደደ ሰዓት ደግሞ እንደዚህ ሲልሽ አሁን ላንቺ ትልቅ ቁጣ ነው የሚሆነው ብዙ ዝም ስለሚል ማለት ነው። አዎ እንደዛ ነው። እሺ ቁጡ ነው ካልሽ አይቀር ሲቆጣና ሲናደድ ምን ያደርጋል? ምንም በሱ ዝም ማለት ነው ያለብሽ። እሱ ሲናደድ እና እሱ ስሜቱ ሲሆን ጸጥ ነው ማለት ያለብሽ። ብቻውን ነው የሚሆነው። እሱስ ምን ያደርጋል? ብቻውን ነው የሚሆነው። ምንም አያደርግም። ዝም ነው የሚለው። በቃ ወይ ስፖርት ይሰራል ምናምን። ያለፈ ነገር አያደርግም። መቶሽ ያውቃል? ገርፎሽ? ሁሌ እንደመታኝ ነው። ሁሌ ነው ያደ መቼም ካደገ በኋላ አይመታሽም። ሴት አይመታም። እዛ ነው ያለኝ። አይ ልጅ ሆነንም መቶኝ አያውቅም። ያው ልጅ ሆነን አንዳንዴ ምን አልፎ ልንደባደብ እንችላለን እንጂ ሲስተር ታላቃችን ስለነበረች እሷን ለሁለት እንደበደባታለን እንጂ ያ እንጣለን ብዙ ጊዜ። በቃ ትልቋንም አመጣላችኋለሁ እና ይሄንንም አሳያታለሁ። እቺን ፓርት ቆርጬ ልክላታለሁ። ቁረጭ ማኪ ልክላታለሁ። በሰላም እንኖር። ቁረጭ
ግዴለሽ እልክላታለሁ እንዴ። ታይ እሺ የልጅነት ጊዜያችሁ ምን ይመስል ነበር? አይ እንግዲህ የልጅነት ጊዜያችን በጣም ጥሩ ነበር። እንዴት ብዬ ልንገርሽ? በቤቴ የሆነ ደስ የሚል የማንኛውም ሰው አብዛኛውን ሰው የልጅነት ጊዜው ደስ ይላል። እኛ ደግሞ በቃ ሶስታችን ሲስተርና እኔ እሱ ሶስታችን ስለሆነ ቤት ውስጥ ያደግነው በቃ ከልጆች ጋር ብዙም አንወጣም አንጫወትም ምናምን በቃ ስለዚህ በደንብም እንድንተዋወቅም እንድንዋደድም ያደረገን ያ ይመስለኛል። በቃ ደስ ይላል አብረን የምንሆነው ሁሌም አብረን ስፔሻሊ ደግሞ እኔና እሱ በቃ ሱቅ ስንላክ ምናምን እንደዚህ ተያይዘን ከዛ የሰፈር ልጆች ባልና ሚስታቸው ማለት ነው እኔ የትም ቦታ አብረን ነው በቃ የምንሄደው። ሱቅ ስንላክ የትም ቦታ እጃችንን ተያይዘን ነው በቃ የምንሄደው። ደስ ይላል። እሺ ሌላ ሳምንት ታስታውሽሽ እስቲ ከልጅነታችሁ እንዲህ ያደረገበት ቀን እና ምናምን የተገረፋችሁት? ያው የተገረፍንበት እንትን ነው ስንላክ ወተት በማንቆርቆሪያ ምናምን ነው ብዙ ጊዜ እንላክና መንገድ ላይ ቆመን አንድ እሱ አንድ እኔ ስንጠጣው ወተቱ በጣም ትንሽ ቀረ ስንደርስ ስኳርም ስንላክ እንደዛ የቀመችሁት? በዛ ተገርፈን እናውቃለን። እና ደግሞ እንጠፋለን። የለም ጠፋ በቃ ዝም ብለን እንሄዳለን። አንድ ጊዜ አክስቴ ሞታ ያው ነገራዊ ነው አላስታውስም በጥቂት ግን አክስቴ ሞታ እኛ በጣም ህፃን ነበር። ከዛ ሰው ቤት ውስጥ ሲያለቅስ ምናምን ሰው ሲበዛ እጃችንን ተያይዘን ሄድን በቃ ጠፋን በለቅሶ ማለት። ከዛ ተፈልገን ምናምን የተገኘው ሰው እንፈራለን ልጁንም ሰው ሲበዛ ምናምን ሰው ቤት ውስጥ ሲመጣ ምናምን በጣም ነው ሰው የምንፈራው በቃ እንደበቃለን እንጠፋለን በቃ ብዙ ጊዜ እንጠፋለን። እሺ እስቲ ዳግም ትምህርቱ ላይ ምን አይነት ልጅ ነበር? በእኔ ነው የወጣው ትምህርቱ ላይ በእኔ ነው የወጣው። በጣም ጎበዝ ነው። ተከተለኝ ይለው ነበረ ድሮ የኔን አራያ ተከተለው ነበረ። አላሳፈረኝ ዳጊ በትምህርቱ በጣም ጎበዝ ነው። ከልጅነቱም ጀምሮ በጣም ጎበዝ ነው እና ትኩረት ይሰጣል ለትምህርቱ። በጣም ነው ትኩረት የሚሰጠው ምናምን። ከጊዜ በኋላ ደግሞ በቃ እንትን እያለ መጣ የሆነ ትልቅ እየሆነ ሲሄድ ምናምን እየበሰለ ሲመጣ በቃ በጣም በቃ አጥብቆ መያዝ ጀመረ ዩኒቨርሲቲ እስከሚገባ ሰዓት ድረስ። ከዛ በኋላማ በቃ ከዩኒቨርሲቲ በኋላ ያለው ይወራም ነው እናውቃለን። እኛም ባይወራለት ውጤቱን አይተናል። ኦዲየንስ ማለት እሺ ስለ ፍቅር ህይወቱ ያጫውትሻል? አሁን ልታስባርሪ ያጫውትሻል? ተይ ያው የተወሰነ ያጫውተኛል። ጀዋቤና ካጫውትሽ ምን ልንገርሽ? እንደሚያጫውተኝ ከነገርኩሽ አይበቃሽ? ለእኔ ትነግሪኛለሽ ለእነሱ እሺ ይቅር እነሱ ሌላ ጊዜ ለእኔ ላንቺ እነግርሻለሁ። እሺ እንዳየሁት ከሆነ ወንድምሽን በጣም ትወጂዋለሽ። መጠርጠሩስ? እስቲ ለእሱ ያለሽን ስሜት ገለጪለት። በጣም ኢሞሽናል ሆናለሁ ግን አይ ያው ለካሜራ እዛ ጋር ያይሻል ለካሜራ ያው እንደምትጠይኝ አስብበት። በጣም ነው የምወደው። ምን ልበልሽ እንዴት ብዬ ልገልጽልሽ? ያው በጣም ነው የምወደው ያውቃል እሱ ታውቂያለሽ። በብዙ ነገር ተናድጄ እስካሁን ስሜቴን የማልገልጽበት ሰው ስሜቴን ስልሽ ከሌላ ሰው ጋር ስጣላ ምናምን በቃ ችዬ እጣላለሁ ልናገርሽ እችላለሁ። አንቺም ብዙ ተቆጥቼ እሸጣለሁ ግን ምንም አይነት ስሜት ውስጥ ብሆን ብናደድም የራሴ የሚሆነ በቃ አንዳንዴ የሚደብረኝ ምናምን ጊዜ የለም። እንደዚህ አይነት ስሜቶችን እሱ ላይ አጭራሽ ነው ማላሳየው። በቃ እሱ ጋር ስሄድ በቃ ደስተኛ ነኝ ምናምን እና ደግሞ አልናደድበትም። አንጣላም ብዙ ጊዜ ተሽኮረ ለነሱ አልጣላ። ያም ያው ባህሪው ለባህሪም ስለምንተዋወቅም ይሁን እና ደግሞ በቃ ሰው ሲያናድደው ራሱ እናደዳለሁ።
አይቻለሁ። ይኸውላችሁ እኔ እና እሱ የሆነች ነገር ሳታስማማን ቀርተን እንጣላ ማለት የሆነ እንጨቃጨቃለን ብዙ ጊዜ እና አንጣላም፣ ግን እንጨቃጨቃ። አይ ይሄ ነው የሚሆነው ይሄ ነው የሚሆነው ምናምን የእሱ ልክ አይሁን የሆነ ነገር ላይ እሱ ተሳስቶ የሚሆን እኮ የእሱ ጎን ናት እሱ። አይ እሱ ልክ ነው ትላለች። ከዛ ሀሳብ መጨረሻ ላይ እሱ ሊያዋርዳትም ይችላል። አይ በቃ ያንቺ ሀሳቢ ሁሌ ልጅ። እሷ ግን ምን ጊዜ ከእሱ ጎን ናት። ምን ጊዜ ወደፊትም ቢሆን አሁን ከደቂቃዎች በፊት ማለት ነው እኔ ሂድ አልኩት። አልሄድም እዚህ ልሁን አለ። በእሱ ራሱ ተጣልተን ከእሱ ጎን ሆነች። ከዛ እሱ አዎ ልክ ነሽ እኔ መሄድ አለብኝ አለ። አንቺ እኮ በአንቺ ብቻ ስለሚመስልሽ ነው እንጂ ስልሽ ሊሳሳት ይችላል እኮ፣ ግን እኔ ብዙም አይታየኝም። ግን ደግሞ ሰው ሲያናድደው እናደዳለሁ። ለዛ ነው ይሁንልሽ ብቻ የእሱ ወገን ናት። ምንጊዜም የእሱ ወገን ናት። ለማጁ አንዳንዴ እኮ ግን እንሻለሁ። ኧረ በጭራሽ የለም ትዝ አይለኝም። አይ እኔ የሆነ ነገር ላይ በጀማ የሆነ ነገር ላይ እኮ ትፈርጃለሽ። ግን የሆነ በቃ አብዛኛው ነገር ላይ የሆነ እኔ በሆነ አሁን ወንድሜ ከየሆነ በቃ አላ እንዴት ልበልሽ፣ ኦኬ ስራው ነው አያገባኝም ብለሽ የምትታየው ነገር አለ። እንደዛ የሚታዩ ነገሮች አሉ። አንቺ ምን ጊዜም ከሱ ሆነሽ ትክክል ስለሆነ ነው ልጁ ሁሌም ሻማ ጥቁር ነው ካለ ጥቁር ነው፣ አልተለኮሰም ካለ አልተለኮሰም። በቃ እውር ናት አሰማት ለማ አይ እውነት ነው የምር። እሺ እና የማትረሹ ገጠመኝ እስቲ ከሱ ጋር ሆነሽ ያላችሁን አሪፍ ገጠመኝ እሺ የሆነ ጊዜ አብረን ተኝተን የኛ ክፍል ለብቻ ነው እንድናጠና ተብሎ ሰርቪስ ነው ብቻ ቤታችን ማለት ነው። እና እዛ እናድር ሁለታችን ሲስተር የነበረች ሰዓት እዛ ነበር ሶስታችን ነበር። እሷ ከሄደች በኋላ ደግሞ ሁለታችን ነበር እዛ የምንኖረው ነው። የሆነ ጊዜ ሲተኛ ሬሳ ነው በቃ አይሰማም። እንቅልፍ ከወሰደው በቃ አይሰማም። እኔ ቶሎ ነው የምነቃው። ከዛ ትን ብሎት እኔ ነቃው። አያትን እንዳለው ጠይቂታ ትን ብሎት እኔ በቃ ነቅቼ የሰማሁት። ስነዛ ቤት ውስጥ ምንም ውሃ የለም። እና ከኛ ካለንበት ክፍል እንትን አለ ውሃ በሮቶ ይጠራቀማል። ከዛ ቤት ውስጥ ምንም አይነት ውሃ የለም፣ በሃይላንድ የለም። ከዛ በሮቶ ደግሞ በመልቅ ነው ምንም መቀ የለም። ልጁ ሊሞት ነው እያጣጣል። ከዛ ከሮቶ ውስጥ እንደዚህ ቀድቼ አጠጣሁት። ተረፈ። ከዛ አልተረፈ ሞትኩና አይ አልተረፈ እና በቃ ሌሎቹን ጥያቄዎች ደግሞ ቀስ እያለ ሌላ ጊዜ ብጠይቅሽ ምን ታስቢያለሽ? ጥሩ ነው። ዛሬ ብዙ ጠይቅሽ ሆነት። እስቲ ከዳግም ባህሪ ይሄ ባህሪው ይከብደኛል፣ ይሄ ባህሪው ደስ ይለኛል፣ ይሄን ቢያስተካክል ይሄን ደግሞ ደስ ይለኛል በጣም ደስ የሚለው ባህሪው ስሜታዊ አይደለም። ስለዚህ ስሜታዊ ሆኖ የሚያደርገው ብዙ ነገር የለም። ደስ የማይለኝ ባህሪው ደግሞ ይሉንታ ያበዛል። ራሱን በጣም በቃ ለሰው እሱ የማይፈልገው ነገር ሁሉ ለሰው ብሎ ያደርጋል። በጣም የሚያናድደኝ ባህሪው እና ታስተካክል የምለው ባህሪው በጣም ለሰው እንትን ይላል። በቃ አንዳንዴ ታውቂያለሽ ሰው አብዝተሽም ደግሞ የዋህ ስትሆኝና በቃ እንደዚህ እንትን በቃ ምስኪን ስትሆኝ ሰው በዛ ደግሞ አይረዳሽም። የምትጎጂበትም ጊዜ ይመጣልና ይሄንን ከዚህ በፊት የሆነ ቪዲዮ ላይ ብየዋለሁ። ይሄንን አስተካክል አይጠቅምም። ደግሞ የሚያናድደኝ ነገሩ ምን እንደሆነ ታውቂያለሽ? የሆነ ሼም የሚይዘው ህይወት ውስጥ ለሚቆዩ ሰዎች አይደለም። ለሚቆዩ ሰዎች ሲሆን እውነቱን ይናገራል ምናምን ፊት ለፊት ነው። ከዛሳ ይሆናል ይሄ ሰው አይገባውም ለምትዩ ሰው ሼም እየያዘው እኔ እኮ አልሄድም ነበር እኮ ሼም ስለያዘኝ ግን ሄድኩኝ ይልሻል። ሼም ይዞኝ እኮ በጣም ሼመኛ ነው። በስማ እንጃ ተው ማሬኑ ተው አይጠቅምም። ተው ማንኛውም ሰው እኮ ሼም ይያዛል። ግን በቃ ቢያንስ ሰው ትመርጫለሽ አላ ራስሽን እስከሚጎዳ ዋጋ በከፍለት ይሄ ሰው ይገባዋል ህይወት ውስጥ ዋጋ የሚከፈልለት ቦታ አለው ትያለሽ። ከዛ የሆነ ሰው ደግሞ አለ በቃ አይ ኖ በጭራሽ የምትይው ሰው አለ። እንደዛ መኖር አለበት።
እና አልጠይቅሽም አንጀረሽ ሌላ የምትወጂው ባህሪ የለውም? የምወደው ባህሪ ኧረ ብዙ ነው እኮ ገለጫቸው። ለመቼ ነው የምታስቀምጫቸው? ቤተሰቡን በጣም ነው የሚያከብረው፣ በጣም ነው የሚወደው፣ ቅድሚያ ይሰጣል። ሌላ እና በቃ ጊዜ ይሰጠናል ከኛ ጋር። ያው እንደምታውቂው አንቺም ከተዋወቅን ጊዜ ጀምሮ ያሳስበዋል። በቃ የሆነ አይናገርም ዳጊ እንደምታውቂው፣ ግን በጣም ነው የሚጨነቀው ለቤተሰቦቹ ምናምን ይሁን ያስባሉ። ለምን ያደርጉ ይሁን ምን አስፈልጓቸው ይሁን በቃ የሆነ ይጨነቃል። እና አረ ምኑ ቅጡ ደስ ይላል። እኔም እንደዚህ መንታ ሀሳብ ብትኖረኝና ስለኔ ቁጭ ብዬ ብጠይቃት ጥሩ ነበር። በተለይ መልካችን አንድ ቢሆን እኛ አንድ አይደለንም እንደምታውቂው እኮ ያኔን አስተካክልኩት አንድ ሌቭል ከፍ ቢያንስ ሰረሽ ነው። እሺ ሌላኛው ጥያቄ ደግሞ እስቲ ከዳጊ ህይወት ውስጥ መጥፎ ጊዜው የምትዩ ወይም በቃላ እንደ ቤተሰብ የሆነ አግዘነው አለፈው እንጂ ይሄ ጊዜ መጥፎ ነበር የምትዩ ጊዜ? መጥፎ ሳይሆን ከባድ ማለት ያው መጥፎ አይባልም። ያው ከባድ ጊዜ ከባድ በቃ ከባድ ጊዜው ማለት በህይወት ውስጥ ይሄ ጊዜ በጣም አስቸጋሪ ጊዜ ነበረ፣ ከእግዚአብሔር እርዳታ ጋር አለፈው እንጂ ሲመስለኝ ዩኒቨርሲቲ ገብቶ የተወሰነ ጊዜ 1 አመት 2 አመት 2ም አይሞላው ብቻ ከብዶት ነበር፣ በጣም ከብዶት ነበር። ትምህርቱም ከብዶት ነበር። ያው ዩኒቨርሲቲ እስከሚለመድ እኔ ሄጅ ባላየው በጣም ይከብዳል። ቤት ወጥቶ ስለማያውቅም እንደዚህ አይነት ላይፍም ኖሮ ስለማያውቅ ከብዶት ነበር፣ ብቻ በጣም ከብዶት ነበር። እሱ ጊዜ ከባድ ጊዜ የሚባለው ያ ነው። እሺ ባለፈው የኛን ጨርሻለሁ የኔን ጥያቄ፣ ይሄ የመጨረሻ ጥያቄሽ ነው። የኛን ጥያቄ የኔና ዳጊ እዚህ ጋር ተቀምጠን የሰራነው ጥያቄ ትዝ ይላችኋል? እዛ ጥያቄ ላይ ያወጣችሁ አንድ ጥያቄ አለ ተብያለሁ። ያን ጥያቄ እናወራረዳለን ሂሳባችንን እዚህ ጋር። ምንድነው? ፍቅር ይዞት ያውቃል? እግዚአብሔር ፍቅር ነው። ምንድነው ፍቅር ይዞሽ ያውቃል? እኔ ኧረ ተከባብረን አንተም ሰላም ግባ እኔም ሰላም ልግባ ተባብለን። ጥያቄው እኮ ስለዳግም ነው። አንዱና ያው እኔን አስጠይቀሽኝ ከነበረ አይቀር ልመልስ ብድሬ ብዬ ነው። እሺ አሁን ጥያቄሽን ግልጽ ስታደርጊው ምንድነው ጥያቄሽ? ፍቅር ይዞሽ ያውቃል? እግዚአብሔር ይመስገን። እንዴት ነበረ? ተይ ጥሩ ነበር። እግዚአብሔር ይመስገን። እግዚአብሔር ይመስገን። ፍቅር መልካም ነገር። የያዘሽ ግን ከማን ነው? እሱ ነው ጥያቄው። ከፈጣሪ ነው ከቤተሰቦች ነው? ከእግዚአብሔር በላይ ምን ፍቅር አለ? እግዚአብሔር ፍቅር አላቂ ነው። እንዳሹ ነው የሆነው። በነገራችን ላይ ከማኪ ባህሪ አንድ ልንገራችሁ። የሆነ እየበላንም ይሁን የሆነ ነገር እያደረግንም ይሁን ብሉ ይላል ቆሮንጦስ እንትን ከዛ እየተቀባንም ይሁን ተቀቡ ኧረ ከምናደርገው ነገር ጋር በሙሉ አያይዛ ይላል እንትን ላይ ጥቅስ አጣቅሳለሁ። ያው በጣም ከማንበብ የተነሳ ተቀቡ የሚለውን ፓርት ተቀቡ በጣም ስለማለት ተዝናኑ። ተቀቡ አንቺ ተረፈሽኛል በእውነት እግዚአብሔር ይወድሻል። እሱ የቀረኝ በእውነቱ እንግዲህ እንደዛ ነው። ጥሩ እሺ እኔ ጥያቄዎችን ጨርሻለሁ። እግዚአብሔር ይመስገን። እንኳን ጨረሽ። አስጨነቅሽኝ፣ ተጨነቅኩ። ኮንኮም ምን ትጠይቀኛለች? በቃ በሉ እንግዲህ እንወዳችኋለን። ቻው። ሰብስክራይብ አድርጉልን። ጎልድ ሲኒማን እዩልን፣ አበረታቱልን። ቅኔ ሲኒማን እዩልን፣ አበረታቱልን። የኔና የኪራ የራሳችንን ድራማዎች እየሰራን የምንለቅበት የድራማ ቻናላችን ነው። እንዲሁም ደግሞ ማኪ በራሷ በአዲስ ቻናል መጥታለች። እሱንም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በተለያዩ ቪዲዮዎች ትመጣላችኋለች። ጠብቋት።
እንወዳችኋለን በቃ